የሰው ልጅ ሲባል ረሱል አለይሂ ሰላቱ ወሰላም ግልጽ አድርገው እንዳስቀመጡት ኩሉ በኒ አደም ኸጣ ኩሉ በኒ አደም ኸጣ ሁሉም በአጠቃላይ የአደም ልጆች ሁሉም እጅጉን ተሳሳቾች ናቸው ይላሉ ረሱል አለይሂ ሰላቱ ወሰላም። ነገር ግን ከነዚህ ወኸይሩል ኸጣኢነ አተዋቡን ከነዚህ ከተሳሳቾች ሁሉ ደግሞ በላጭ ወይም ጥሩ የሚባሉት ተውበት የሚያደርጉ ናቸው፣ ከዚህ ስህተታቸው ወደ አላሁ ሱብሓነሁ ወተዓላ የሚመለሱ ናቸው ይላሉ ረሱላችን አለይሂ ሰላቱ ወሰላም። አላሁ ሱብሓነሁ ወተዓላ በሐዲስ አልቁድስይ ላይ ብሎ ይላሉ ረሱል አለይሂ ሰላቱ ወሰላም አንድም ባሪያ እኮ ወደ እኔ አይቀረብም ወደ እኔም ተወዳጅ አይሆንም እኔ በሱ ላይ ግዴታ ያደረኩበትን ነገር በሚፈጽም ጊዜ ቢሆን እንጂ። አላሁ ዐዘ ወጀል በእኛ ላይ ግዴታ ያደረገው የሆነውን ተግባር በምንሰራ ጊዜ ስንሰራ ስንተገብር ወደ አላሁ ስብሓነሁ ወተዓላ ተወዳጅነታችን ወደ አላሁ ስብሓነሁ ወተዓላ ቅርብነታችንም እየጨመረ ይሄዳል ማለት ነው። እዚህ ላይም አንቺ ሴት እህቴ ሆይ ሙተነቂብ የሆንሽዋ እንስት ሆይ እዚህ ጋር ይህንን ታላቅ የሆነ ዒባዳን በምትፈጽሚ ጊዜ የተለያዩ ነገራቶችን ተቋቁመሽ ከተለያዩ ከሆኑ ነገራቶች ችለሽ ማለት ነው ይህንን ትልቅ የሆነ ዒባዳን ስትፈጽሚ ነገ አላህ ዘንድ ታላቅ የሆነ ምንዳ አለሽ። ከሑረል ዐይን የበለጠ ታላቅ የሆነ ደረጃ ይኖርሻል ማለት ነው ኢንሻአላሁ ተዓላ በኢኽላስ ያደረግሽው ከሆነ። አላሁ ስብሓነሁ ወተዓላ ያዘዘሽን በአንቺ ላይ ግዴታ የሆነውን ነገር እየተውሽ ነው። ስለዚህ አትስሚያቸው። ለዚህ ዘመን አይመጥንም ቢሉ ቢወሮ ቢያወጣያቸው በማንኛውም ዘመን የሚደረግ ነው። የኢስላም ህግጋት ወይም የኢስላም ሸሪዓ እስከ ቂያም ሰዓ ድረስ የሚቀጥል ነው። በአንድ ዘመን ብቻ የሚገደብ አይደለም። ለማንኛውም ዘመን ያገለግላል። ለማንኛውም ዘመን መስለህ አለው። እሱን አለመከተል ደግሞ መፍሰዳ ነው የሚመጣው፣ መበላሸት ነው የሚመጣው፣ ከአላህ ጋር መጣላት ነው የሚመጣው፣ የረሱልን አለይሂ ሰላቱ ወሰላም መንገድ መጣስ ነው የሚመጣውና የማንንም ወሬ እንዳትሰሚ። ሐቅ እስከሆነ ድረስ ሐቁን ልትከተል ይገባል። አልሐምዱሊላህ ረቢል ዓለሚን ኢላሂል አወሊን ወልአኺሪን أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، يقول الله عز وجل في محكم تنزيله بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. يقول رسول الله عليه الصلاة والسلام الدين النصيحة. قلنا لمن؟ قال لله ولرسوله ولكتابه ولأئمة المسلمين وعمتهم، أو كما قال عليه الصلاة والسلام. الله تبارك وتعالى بتكبروا قالوا بقرآن وسط እርስ በርሳችን መመካከር እንዳለብን ማንኛውም የሆነ ግለሰብ ከጉድለት እንደማይጸዳ አላሁ ዐዘ ወጀል በተከበረው ቃል ውስጥ ያስታውስልናል። ከዛ መካከል አላሁ ዐዘ ወጀል በሱረቱል ዐስር ላይ አላሁ ስብሓነሁ ወተዓላ ወልዐስር ይላል። በጊዜያት እምላለሁኝ ወይም ደግሞ በዐስር ሰላት በጊዜያት ሲምል አላሁ ስብሓነሁ ወተዓላ ከባድ በሆነ ነገር ነው የማለው። ነገራቶች ሁሉ የሚከሰቱበት በሆነ ነገር ነው የማለው። በዚህ ከማለ በኋላ ደግሞ ዝም ብሎ ማልተውም የሚምለው ከባድ ነገርን አስከትሎ ሊያመጣ ነው ያለው አላሁ ዐዘ ወጀል በዚህ ቦታ ላይ ማለው ማለት ነው። ቀጥሎ ምንድነው ያለው? ወልዐስሪ ኢነል ኢንሳነ ለፊ ኹስር
የሰው ልጆች በአጠቃላይ ኪሳራ ውስጥ ናቸው አለ። ከዚያም አላሁ ዐዘ ወጀል ኢስቲትና አድርጎ ያወጣቸው ግን አሉ ከክስረት የሚድኑ የሆኑ ሰዎች ኢላ الذين آمنوا እነዚያ ያመኑ ሲቀሩ አለ። እነዚህ እምነትን ጠቃሚ ከሆነ እውቀት ጋር ያወቁ የሆኑ እስልምናን ኢማንን የያዙ ደህና የሆነ እውቀት ያላቸው አላህን ዐዘ ወጀል በእውቀት የሚገዙ የሆኑ ማለት ነው። ኢላ الذين آمنوا وعملوا الصالحات ከዛም ደግሞ መልካም የሆነ ተግባርን መልካም የሆነን ዒባዳን አላሁ ዐዘ ወጀል የሚወደው የሆነን ስራን የሚሰሩ የሆኑ إلا الذين آمنوا وعملوا الصالحات بإخلاص بمتابعة صدت አድርገው ከሽርክና ከተለያዩ ከሆኑ ቢድዓዎች ርቀው መልካም የሆኑ ስራዎችን የሚሰሩ ይላል ሁለተኛዎቹ። ሶስተኛ ደግሞ ወተዋሰው ቢልሐቅ ይሄ እንግዲህ ነሲሐ በሐቅ አደራ የሚባባሉ ሐቅን በመከተል ላይ አደራ የሚባባሉ ማለት ሐቅን በመከተል ላይ ትክክለኛው ጎዳና በመከተል ላይ ምን የሚባባሉ አደራ የሚባባሉ ከባጢል እንዲርቁ አደራ የሚባባሉ ሐራም ነገርን እየተመለከቱ ዝም የማይሉ ወይ ሰዎች እየጠፉ ዝም የማይሉ ነሲሐ የሚሰጣጡ ምክር የሚመካከሩ ማለት ነው። አንዱ ወንድሙን ለአንዱ ወንድም መምከር፣ አንዷ እህት ለአንዷ እህት መምከር። ምክንያቱም የሰው ልጅ ሲባል ረሱል ዓለይሂ ሰላቱ ወሰላም ግልጽ አድርገው እንዳስቀመጡት ኩሉ በኒ አደም ኸጣ ኩሉ በኒ አደም ኸጣ ሁሉም በአጠቃላይ የአደም ልጆች ሁሉም እጅጉን ተሳሳቾች ናቸው ይላሉ ረሱል ዓለይሂ ሰላቱ ወሰላም። ነገር ግን ከነዚህ ወኸይሩል ኸጣኢነ አተዋቡን ከነዚህ ከተሳሳቾች ሁሉ ደግሞ በላጭ ወይም ጥሩ የሚባሉት ተውበት የሚያደርጉ ናቸው፣ ከዚህ ስህተታቸው ወደ አላሁ ሱብሓነሁ ወተዓላ የሚመለሱ ናቸው ይላሉ ረሱላችን ዓለይሂ ሰላቱ ወሰላም። ይህ ሐዲስ ጥቅል በሆነ መልኩ የሚያሳየን ወይም ደግሞ የሚያስጨብጠን ታላቅ የሆነ ነገር አለ። እሱም ምንድነው? የሰው ልጆች እንደምንሳሳት ነው። ከተሳሳተ ደግሞ አንድ ሰው ምን ያሻዋል? መከር ያስፈልጋል፣ መመከር ያስፈልጋል። ነሲሐ በሚሰጥ ጊዜ አንደኛ ለነሲሐ ሰጪ ለሆነ ሰው ምክር ነው፣ ሁለተኛ ደግሞ ነሲሐ ለሚደረግለት ሰው ነሲሐ ነው፣ ምክር ነው። ስለዚህ የአህል ሱና ወልጀማዓ ደግሞ ባህሪያቸው ከነሱ ጥሩ ከሆኑ መገለጫዎች መካከል አንዱን በጥሩ ያዛል፣ ከመጥፎም ይከለክላል። ከማ ቃለ አላሁ ዐዘ ወጀል في كتابه المبين والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر مؤمنوች ወንዱም ለወንዱም ሴቱም ለሴቱ ማማኞች በአላህ ያመኑ እስልምናን በትክክል ልባቸው ላይ ያስገኙ የሆኑ ሰዎች እኮ ኢማንን በትክክል ልባቸው ላይ የቋጠሩ የሆኑ ሰዎች አንዳቸው ለአንዳቸው ወዳጆች ናቸው፣ ይዋደዳሉ። በዘር ባይገናኙ፣ በቋንቋ ባይገናኙ፣ በሀገር ባይገናኙ፣ በመልክ ባይገናኙ፣ በማንኛውም ሁኔታ ባይገናኙ እምነታቸውና ዲናቸው አንድ እስከሆነ ድረስ ወዳጆች ናቸው። يأمرون بالمعروف እነዚህ ደግሞ ባህሪያቸውን አላህ ሲጠቅስ በመልካም ያዛሉ። وينهون عن المنكر ከመጥፎ ነገርም ደግሞ ምን ይላሉ? ይከለክላሉ። ይህ የነሱ መታወቂያ የሆነ ባህሪ ነው የአማኞች ማለት። ስለዚህ በመልካም ማዘዝ ከመጥፎ መከልከል የሚባለው ታላቅ የሆነ ሚን ኡሱል ከአህል ሱና ወልጀማዓ ከሚጓዙባቸው ከሆነ ከዛሊከ ዲናችን ካዘዘው ከሆነ ታላቅ ከሆነ ምንድነው ተግባር በመልካም ማዘዝ ከመጥፎ መከልከል። حتى الله عز وجل የዚህን ኡማ ትልቅነት ወይም ኸይርያን የሰጠው በምንድነው? በዚህ كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر በመልካም ታዛላችሁ ከመጥፎም ትከለክላላችሁ። ይሄ ነው በቃ ብልጫ የተሰጠው ማለት ነው። ስለዚህ ዒባደላህ أيها الإخوة والأخوات ሁላችንም መመከር ያስፈልጋል። ሁሉም ሰው ዓሊምም ቢሆን ሼኽም ቢሆን ኡስታዝም ቢሆን ዳዒም ቢሆን ማንኛውም ሰው ምክር ያሻል፣ ምክር ይፈልጋል፣ ማንም ሰው ማለት ነው። ስለዚህ በአላህ ፍቃድ በዛሬው ደግሞ ብቅ ያልኩት
ሴት እህቶቻችን ሙተነቂብ የሆኑ ኒቃብ የሚለብሱ የሆኑ እህቶቻችን አንዳንድ የሆኑ ነጥቦችን በአላህ ፍቃድ ለማንሳት ፈልጋለሁ። 10 ወሳኝ ነጥቦች ለኒቃቢስቶች በሚል ርዕስ በአላህ ፍቃድ የሚነሱ ነጥቦች ከ10 በላይም ሊሆኑ ይችላሉ። እኔ በአላህ ፍቃድ እንደራሴ የታየኝ ወሳኝ የሆኑ ነጥቦች ናቸው ብዬ ያሰብኳቸውን 10 አበይት ነጥቦችን ለማንሳት ፈልጋለሁ። በአላሁ ሱብሓነሁ ወተዓላ ፍቃድ በጥሞና እንድትከታተሉ እንግዲህ ጋብዛለሁ። ባረከላሁ ፊኩም። በመጀመሪያ ደረጃ እንደሚታወቀው ኒቃብ ማለት ታላቅ የሆነ ክብር ያለው ለሴት ልጅ ትልቅ የሆነን ክብር የሚያስገኝላት ከተለያዩ ከሆኑ ችግራቶች የሚቀርፍላት ከተለያዩ ከሆኑ ፊትና ከማስገባት ራሷን ተፈትና ሰውን ከመፈተን ችግር ውስጥ ከመግባት የሚገላግላት እንደሆነ ማወቅ ያስፈልጋል። ኒቃቢስቶች እንደሚታወቀው በምድር ላይ የሴቶች ሁሉ ምንድናቸው? ከዋክብቶች ናቸው። طيب አላሁ ሱብሓነሁ ወተዓላ ያዘዛቸውን የሆነን ተግባር እየፈጸሙ ያሉ ማለት ነው። የአላህን ዐዘ ወጀል አዋሚር የሚፈጽሙ ማለት ነው። እንደሚታወቀው አላሁ ሱብሓነሁ ወተዓላ በቁርአን ለማንኛውም ሰው አይደለም ለነብዩ ሰለላሁ ዐለይሂ ወሰለም ነው ያላቸው። ምን ቁል ያ አዩሃ ነብዩ ቁል ሊአዝዋጅክ አንተ ነብይ ሆይ ይላቸዋል። ነብዩን ዐለይሂ ሰላቱ ወሰላም አንተ ነብይ ሆይ ቁል ሊአዝዋጅክ ቁል ምንድነው? ፊዕል አምር አይደለ? ትእዛዝ ነው። ብለህ በል ነው። طيب አድርስ። አላሁ ሱብሓነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም ምንድነው ያላቸው? ፈስደዕ ቢማ ቱእመር በታዘዝክበት በሆነ ነገር ግልጽ አድርግ አውጣ ተናገር ነው የተባሉት። ስለዚህ ረሱል ዐለይሂ ሰላቱ ወሰላም እዚህ ጋር የታዘዙበት ነገር ቢኖር ምንድነው? ያ አዩሃ ነብዩ ቁል ሊአዝዋጅክ ለሚስቶችህ ብለህ በላቸው አንተ ነብይ ሆይ። ምን በላቸው? እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ማለት እንዳሁን ጊዜ እንዳሉ ሴቶች አይደሉም። ያ ኒሳእ ነብይ ለስቱነ ከአሐድ ሚን ኒሳ የአላሁ ሱብሓነሁ ወተዓላ ያላቸው እናንተ የነብዩ ሚስቶች ሆይ እንደማንኛውም ሴቶች እኮ አይደላችሁም ብሎ አላሁ ሱብሓነሁ ወተዓላ ትልቅ ደረጃ የሰጣቸው ናቸው። ምንድነው ያላቸው? ለነብዩ ሰለላሁ ዐለይሂ ወሰለም አላሁ ዐዘ ወጀል ያ አዩሃ ነብዩ ቁል ሊአዝዋጅክ ወበናቲክ ለልጆችህ ብለህ በላቸው ምን እንዲያደርጉ? ወኒሳኢል ሙእሚኒን እንደዚሁም ደግሞ ቁል ሊአዝዋጅክ ወበናቲክ ወኒሳኢል ሙእሚኒን ለሚስቶችህ ለልጆችህ እንደዚሁም ለሁሉም ሴቶች በላቸው። ለሁሉም ሴቶች ሲሉ ከረሱል ዐለይሂ ሰላቱ ወሰላም ሚስቶችና ከረሱል ሰለላሁ ዐለይሂ ወሰለም ልጆች ሁሉ ውጭ ያሉት እስከ ቂያም ሰዓ ድረስ ያለው ህግ ይህ ህግ ይመለከታቸዋል። ከዛስ ምንድነው ያለው አላሁ ሱብሓነሁ ወተዓላ ቁል ሊአዝዋጅክ ወበናቲክ ወኒሳኢል ሙእሚኒን አዩድኒና ዐለይሂና ሚን ጀላቢቢሂና በእነሱ ላይ እንዲጥሉ እንዲሸፈኑ ጅልባባቸውን ይሄ የሚሸፍኑ ሰውነታቸውን በአጠቃላይ የሚሸፍኑ ይሆናል ከላይ ጀምሮ ሰውነታቸውን በአጠቃላይ የሚሸፍን ይሆናል ልብስን እንዲሸፍኑ ንገራቸው በራሳቸው ላይ ይጣሉዋል። አያረል ምንድነው ይሄ ማለት ነው? ዒባደላህ አላሁ ሱብሓነሁ ወተዓላ ለነብዩ ዐለይሂ ሰላቱ ወሰላም እያዘዘን ያለው ለሚስቶቻቸው ለልጆቻቸው ወከዛሊከ በተጨማሪ ደግሞ ለሁሉም ሴቶች ወኒሳኢል ሙእሚኒን አማኝ ለሆኑ ሴቶች ለሁሉም ይህንን ተግባር እንዲተገብሩ ምን በላቸው? እዘዛቸው። ይህ ማለት ምንድነው? ዒባደላህ አላሁ ሱብሓነሁ ወተዓላ ያዘዘበት የሆነ ምንድነው? ዒባዳ እንደሆነ ካወቅን ደግሞ ለዛም የምንሰጠው የሆነ ትኩረት ከፍተኛ እንደሆነ ልናውቅ ይገባል ማለት ነው። ታላቅ የሆነ ምንዳ የምናገኝበት ነው። ለምን አላሁ ሱብሓነሁ ወተዓላ በሐዲስ አልቁድስይ ላይ ብሎ ይላሉ ረሱል ዐለይሂ ሰላቱ ወሰላም አንድም ባሪያ እኮ ወደኔ አይቀርብም ወደኔም ተወዳጅ አይሆንም እኔ በሱ ላይ ግዴታ ያደረኩበትን ነገር በሚፈጽም ጊዜ ቢሆን እንጂ። አላሁ ዐዘ ወጀል በእኛ ላይ ግዴታ ያደረገው የሆነውን ተግባር በምንሰራ ጊዜ ስንሰራ ስንተገብር
ወደ አላሁ ስብሓነሁ ወተዓላ ተወዳጅነታችን ወደ አላሁ ስብሓነሁ ወተዓላ ቅርብነታችንም እየጨመረ ይሄዳል ማለት ነው። እዚህ ላይም አንቺ ሴት እህቴ ሆይ ሙተነቂብ የሆንሽዋ እንስት ሆይ እዚህ ጋር ይህንን ታላቅ የሆነ ዒባዳን በምትፈጽሚ ጊዜ የተለያዩ ነገራቶችን ተቋቁመሽ ከተለያዩ ከሆኑ ነገራቶች ችለሽ ማለት ነው ይህንን ትልቅ የሆነ ዒባዳን ስትፈጽሚ ነገ አላህ ዘንድ ታላቅ የሆነ ምንዳ አለሽ። ከሑረል ዐይን የበለጠ ታላቅ የሆነ ደረጃ ይኖርሻል ማለት ነው ኢንሻአላሁ ተዓላ በኢኽላስ ያደረግሽው ከሆነ። ስለዚህ ኒቃቢስት የሆኑ እንስቶች ማለት ክብር የሚገባቸው ሊከበሩ የሚገባ አላሁ ስብሓነሁ ወተዓላ ያከበራቸው የሆኑ እንስቶች ናቸው። ሐቂቀተን ለሁላችሁም አላሁ ስብሓነሁ ወተዓላ እስከ ቂያማ ድረስ እስቲቃማውን እንዲሰጣችሁ እማጸንላችኋለሁ። ወደ መልእክቴ በቀጥታ በሚገባ ጊዜ እንግዲህ ቅድም መግቢያ ላይ እንዳልኩት ኒቃብ ዒባዳ ነው። ኒቃብ ማድረግ ዒባዳ ነው። ዝም ብሎ የሚተው ነገር አይደለም፣ ወይም ደግሞ ምንም የሆነ ፋይዳ የሌለው ነገር አይደለም፣ ወይንም ደግሞ ምንም የሆነ ጥቅም